አሁን ተዳፍነዋል። በኮማንድ ፖስት እየታፈነው የህዝብ ጥያቄ አለበለዚያ ግን በሉዓላዊነቱና በማንነቱ የሚደራደር ብሔር ብሔረሰብ የለም። ስለዚህ ወደ ሌላ ሊያመራን ነው ማለት ነው። ወደ ሌላ አቅጣጫ ሊያመራን ነው ማለት ነው። ወደ ኋላ ሊመልሰን ነው ማለት ነው። ስለዚህ አደገኛ ውሳኔ ነው የተወሰነው። በጣም አደገኛ ውሳኔ ነው የተወሰነው። ብዝሃነትን የማይቀበል ብዝሃነትን የማያከብር የህዝቦችን ሉዓላዊ ባለስልጣን የማይቀበል ነው አሁን የተፈጠረው። ከህዝብ የህዝብ መሪ በህዝብ የተፈጠረ መሪ አሁን ደግሞ አምባገነናዊ መሪ ተፈጥሯል። የአምባገነናዊ መሪ ባህሪ ደግሞ ምን እንደሆነ እናውቀዋለን። ስለዚህ ይህንን ሰላምና መረጋጋት ይፈጥራል ወይ? ወደ ልማት እንገባለን ወይ? አንድነታችን አጠናክሮ ሉዓላዊነታችን አጠናክሮ ይወስደናል ወይ? ህዝብ ያልመረጠው መሪ፣ ህዝብ የማያውቀው መሪ የሚል አብረን የምናየው ይሆናል። በእኔ እምነት ግን በፍጹም የማይሆን ነው። በፍጹም የማይሆን ነው። የኦሮሞ ህዝብ የራሱን መብት ተታግሎ መብቱን ያረጋገጠ እየተነጠቀ ዝም ብሎ ያያል ብዬ አላስብም። የደቡብ ክልል ብሔር ብሔረሰቦች የራሳቸውን በራሳቸው የመተዳደር መብታቸው እየተነጠቁ ዝም ብለው ያያሉ ብዬ አላስብም። የሶማሌም በተመሳሳይ አሁን በዛ የሚዘፈነው አይደለም ማየት ያለብን፣ ህዝብ ነው ማየት ያለብን። ያው በየክልሉ የሚዘፍኑ አሉ፣ ግለሰቦች ናቸው እነሱ። ህዝብ ነው ማየት ያለብን። ስለዚህ ለዚህ ህዝብ ለሁሉም ክልሎች ያለው ብሔር ብሔረሰብ ማንነታቸውን ያጎናጸፈ ራሳቸውን በራሳቸው እንዲተዳደሩ መብታቸው እንዲወስኑ ራሳቸው በራሳቸው እንዲተዳደሩ በመረጡት መሪ እንዲተዳደሩት ያደረገ ስርዓት አሁን ግን ባልተመረጠ ባልተወያዩበት ባልወሰኑበት ራሱን በራሱ ስልጣን የሚያራዝም አካል ይስማማሉ ብዬ በፍጹም አላምንም። ድሮም ከመጀመሪያው ንጉስ ነኝ ብሎ የመጣ ንጉስ ነው። ንጉስ ነኝ ብሎ የመጣ ንጉስ ደግሞ ምርጫ በምንም ታምር አይፈልግም። ንግስናውን የሚያስቀጥልበት ስርዓት አመቻችተዋል። ስለዚህ የድሮዎቹ ንጉሶችና የድሮዎቹ አምባገነናዊ ስርዓት ደግፎ ይቀጥላል ብዬ አላስብም።